በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር አምላካችን በምሕረቱና በቸርነቱ በታላቅ ፍቅሩ አርአያው አምሳሉ ልጆቹ አድርጎ የፈጠራችሁ ሁላችሁ የእግዚአብሔር ሰዎች በተቀደሰ ጾም ቅዱሳን ሐዋርያት የእመቤታችንን ሥጋ ላገኙበት ለዚህ ለተቀደሰ ወቅት በሰላም እንኳን አደረሳችሁ እያልኩኝ የእመቤታችን የቅድስት ድንግል ማርያምን ይህን የጾም ወቅት እንደ ቅዱሳን ሐዋርያት በሕጉና በሥርዓቱ አሳልፈን ከእመቤታችን በረከትን እንድናገኝ የአምላካችን ቅዱስ ፈቃዱ ይሆንልን። ቅዱሳን ሐዋርያት በተቀደሰ ጾም ሁለት ጊዜ በረከትን አግኝተዋል። አንድ ጊዜ የእመቤታችንን ሥጋ አግኝተዋል። በሁለተኛው ደግሞ እርገቷን አግኝተዋል፣ አይተዋል ወይም ተደስተዋል ማለት ነውና ይህንን ኢዩኤል 1:14 ላይ ጾምን ቀድሱ፣ ቀንም አውጁ፣ ወደ እግዚአብሔር ቤት ተሰብሰቡ፣ ወደ እግዚአብሔርም ጩኹ ይላል ነብዩ ኢዩኤል። ወደ እግዚአብሔር ቤት ተሰብሰቡ፣ ወደ እግዚአብሔርም ጩኹ እያለ በመጽሐፍ ቅዱስ ተዘግቦ የምናገኘው ኃይለ ቃል አለ። አሁንም ዛሬኛ በጣም አብዝተን ወደ እግዚአብሔር የምንጮህበት በጣም ተደራራቢ የሆነ ችግር ያለብን ያንዣበበብን ብዙዎች የሚሞቱበት ሰው አስተሳሰቡ ተበላሽቶ ለሰው ጠላት ሆኖ አውሬ ሆኖ ሰውን እየገደለ እያጠፋ ያለበት እድገቱም ሰውን ለማጥፋት እንጂ ሰውን ለማኖር ያልሆነበት ወቅትና ዘመን ከመሆኑ አንጻር ሌሎችም ብዙ ችግሮች አሉና ወደ እግዚአብሔር የምንጮህበት ነው። ጾምን ቀድሱ ያለው የተቀደሰ ጾም አለ፣ የልማድ ጾም አለና ነው። ጾም በሕጉና በሥርዓቱ ሲጾም የተቀደሰ ጾም ይሆናል። ያም ማለት ከሰውነት ብዙ ሊወገዱ የሚገቡ ተግባራትን ለመንፈሳዊነት ለሰብአዊነት የማይመጥኑ አስተሳሰቦችንና ተግባራትን አስወግዶ ንስሐ ገብቶ ፍቅር ያልነበረው ፍቅር ይዞ የማይመጸውተው እየመጸወተ የማይሰግደው እየሰገደ ንስሐ የማይገባው ንስሐ እየገባ ቃለ እግዚአብሔር ያልሰማው ቃለ እግዚአብሔር እየሰማ ያለ ፍቅር ይኖር የነበረው ወደ ፍቅር መጥቶ ፍቅርን የምንለማመድበት ሁሉም ሰው ጾም ሲጀምር አይደለም ከቤተሰቡ ከባል ከሚስቱ ቀርቶ ከማንኛውም ሰው ጥላቻ ያለበት ቂም ያለበት ቂሙን ትቶ በፍቅር ሆኖ የሚጾመው ጾም ሲሆን ልዩ ልዩ የነበሩበትን ኃጢአቶች በንስሐ አስወግዶ የሚጾመው ጾም ሲሆን የተቀደሰ ጾም ይሆናል ማለት ነው። በዚሁም ደግሞ ቅዱስ ያሬድ እንደተናገረው በዚህ ጾም በትክክሉ በመጽሐፉ መሰረት የምንጾም ከሆነ ሰብአዊነትንና መንፈሳዊነትንም እንለማመዳለን። ለዚህ 16 ቀን አይናችን የማይሆን ነገር አይቶ ከመቅናትና ከመጓጓት አይናችንን መጾም ስናስለምደው፣ ጆሮአችንን የማይሆን ነገር ከመስማትና ከመቅናት ከመበሳጨትም የማይሆን ነገርን ከመስማት እንዲጾም ስናደርገው፣ አፋችን ከቤተሰብ ጀምሮ እስከ ውጭ ያለውን ሰው ከመተቸት ከመስደብ ከመናቅ ሌላም ነገር ከመናገር አፋችንም እንዲጾም ስናደርገው በዚሁ አጋጣሚ ሥጋ የለመደውን ይከተላልና ጾም ማለት ሰውነት የተስተካከለ ሰብዕና እንዲኖረው ሰው የተስተካከለ መንፈሳዊነት እንዲኖረው አፉን አጉል ነገር ከመናገር አይኑን አጉል ነገር ከማየት ጆሮውን የማይሆን ነገር ከመስማት የሚያቅብበት ነው። ጾመ፣ ተወ፣ ታቀበ፣ ታረመ፣ ተከለከለ ማለት ስለሆነ ከልዩ ልዩ ነገሮች ሁሉ ተወግደን ተከልክለን የምናሳልፈው ጾም ስለሆነ በዚሁ አጋጣሚ ምን ይሆናል ማለት ነው? አፋችን ሐሜትንና ስድብን ከመተው ይለማመዳል። አይናችንም ይለማመዳል፣ ጆሮአችንም ይለማመዳል። ለ16 ሲፈሰክም ሆዳችን ብቻ ሥጋ ይበላል እንጂ አፋችን በዛው በለመደው ሲቀጥል መልካም ይሆናል ማለት ነውና በዚህ ጾም ሁላችንም በአቅማችን ልክ ጤናማ የሆነ ሰው ሁሉ እየሰገድን ንስሐ ገብተን ፍቅር ያልነበርን ፍቅር ይዘን እማንመጸውት ሁሉ አሁን የቁርሳችንን እያጠራቀምን ለነዳያን እየሰጠን አብዝተን ደግሞ ቃል እግዚአብሔር እየሰማን
ሁሉ ጊዜ እያስቀደስን የቻልን ደግሞ ቅዱስ ሥጋውን ክቡር ደሙን እየተቀበልን ጭምር በተቀደሰ ማንነት ስንጾመው ጾምን ቀድሰናል ማለት ለዚህ ነውና ብዙ ጊዜ ልማዳችን እስከ 9 ሰዓት እስከ 11 ሰዓት እህሉን ብቻ እየጾምን ፍቅር ያልነበረን ወደ ፍቅር አልመጣንም። እምንተቸው ትችቱን አልተውንም። ያው የነበረ ጸባያችን እንደነበረ ሆኖ ሆዳችን ብቻ እህል እየጾመ ፍልሰታን እናሳልፋለን። ግን በአግባቡ ስንጾም ሰውነታችን የሚለምደው ብዙ መልካም ነገር አለ፣ ውጤትም እናገኛለን ማለት ነውና ስለዚህ እንግዲህ ቅዱሳን ሐዋርያት የእመቤታችንን አስከሬን ወይም ሥጋ ሳይቀብሩ ገንዘው ሲያቆሙ ሳይቀብሩ ተሰውሮባቸው ቆይተው የነበረውን በተቀደሰ ጾም ጸልየው እግዚአብሔርን ተማጽነው በዚህ ጾም አምጥቶ ሰጥቷቸው ለመቅበር የቻሉበት ሁኔታ ነው ያለውና ደግሞ እንደገና እነሱ ሲቀብሩ ቶማስ እርገቷን አይቶ ስለነበረ የነሱ ሳያዩ ስለቀሩ እኛ ስለምን ቀረን ብለው በሚቀጥለው ዓመት ደግሞ መልሰው ይኸው ነሐሴ 1 ቀን ጀምረው በአግባቡ ሲጾሙ ደግሞ በ16 ረጓንም ተገልጾላቸው አውቀው አምላካችንም አምጥቶ ቀድሶ ያቆረበበት ቀን በመሆኑ 2 ጊዜ ተጠቅመውበታል። ከዛ በኋላ አባቶቻችን በቀኖና አስቀምጠው ከ7 አጽዋማት ውስጥ አንዱን እንዲሆን አድርገው በየዓመቱ የፍቅር ጾም አድርገን ሕፃናት ሳይቀሩ በፍቅር እናስቀድሳለን፣ እንጾማለን። ነገር ግን የመስገድ ምጽዋት የመስጠት የማንባት ኃጢአትን የማስወገድ ከሰው የመፋቀር ሌሎች ነገሮችን የመተው ሁኔታ አልለመደብንምና እሱን ሁሉ ለምደን መልካም ሰው እንድንሆን በእውነት በተለይ በዚህ ዘመን እንደው ባልና ሚስት ሁሉ አንዱ አንዱን እየናቀ አንዱ ባንዱ እየቆሰለ አንዱ ባንዱ እየቆዘመ ከንፈሩን ነክሶ ጾሙን ብቻ ይጾማልና ይህ ዋጋ ቢስ እንደሆነ አውቀን ልክ እንደ አምላካችን ያለ ውለታ ያለምንም ጥቅም ፍለጋ ያለምንም ቅድመ ሁኔታ እግዚአብሔር ምንም ላንጠቅመው ለኛም ይበጀንን እያደረገ የሚኖር አምላክ ነውና እኛም ለሰው መልካም ሆነን ከኛ የሚገኘውን ነገር ሁሉ ለሰው ሳንከይና ክፋት ሳናስብ ከሰው ሁሉ ጋር በፍቅር ሆነን ለመጾምና ፍልሰቷን ለማክበር እንዲያበቃን የአምላካችን ቅዱስ ፈቃዱ ይሁንልን። ከልማድ ወጣ ብለን የተቀደሰ ጾም እንድንጾም የጾም አጃቢዎችም እንዲኖሩ ብቻውን እንዳይሆን ምጽዋትና ንስሐ፣ ስግደት፣ ጸሎት፣ ቃል እግዚአብሔር መስማት የመሳሰሉት ሁሉ ሲኖሩ ነው ጾም የሚሆነው ማለት ነውና በዚህ እንድናሳልፍ አምላካችን ይርዳን። ሁላችንንም እግዚአብሔር ይባርከን። እመቤታችን በእናትነት ፍቅሯ በምልጃዋ ትባርከን ትቀድሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።